ቴዲ አፍሮ አንድ ልንገራችሁ ቴዲ አፍሮ እንዲያንገቱን በቢላዋ እኔ በህይወት እያለሁ ቴዲ አፍሮ ሰይፉ ጋር ከገባ እኔ በቃ ሬዲዮ ምናምን ሁሉ በቃ አልሰራም አላውቀውም ማለት ነው። ዲጄሊ የተናገረችውን ሙሉ ንግግር ከዚህ ቀጥዬ ማዳመጣችሁ ይሆናል። ምን ለማለት ፈልጌ ነው የመጣሁት? ሰሞኑን እንግዲህ በጣም ብዙ ግራ የሚያጋቡ ነገሮች እየሰማን ነው። በተለይ አሁን አምለሰት አዶናይን ኢንተርቪው ካደረገችው በኋላ ማለት ነው። ያው እንግዲህ ዲጄሊ ከነሰይፉ ፋንታውን ጋር የሬዲዮ ፕሮግራም ከድሮ ጀምሮ በጣም ለረጅም ጊዜ ሰርታለች። ብዙ የምታውቃቸው ነገሮች ሊኖሩ እንደሚችሉ ይጠበቃል። እንዲህም ደግሞ ሰይፉ ላይ ቴዲ አፍሮን አይተነው አናውቅምና አንዳንድ ተመሳሳይ ነገሮች እሷ እንደምትለው ነገሮች ያሉ ይመስላል። ከዚህ በፊትም አንዳንድ ጭምጭምታዎች አሉ በቴዲ አፍሮና በሰይፉ ፋንታሁን መካከል የረጅም ጊዜ ያለመቃረን ነገር እንዳለ ማለት ነው። እንዲሁም ደግሞ ሰይፉ እንግዲህ ላይ አዶናይ አልቀርበም ብሎ ሳም የተወሰነ ያለ መግባባት ነገር ከመጣ በኋላ ነው እንግዲህ የቴዲ አፍሮ ባለቤት የሆነችው አምለሰት እንግዲህ አዶናይን ኢንተርቪው ያደረገችው። ለማንኛውም እንግዲህ ዲጄሊ እንደምትለው ከሆነ እንግዲህ ያው እንደምታውቃቸው ነገሮች ይኖራሉ። ከነሰይፉ ጋር በጣም ብዙ ጊዜ ሰርታለች የሬዲዮ ፕሮግራም ላይ። ለማንኛውም እስቲ እሷ የምትለው ሙሉ ነገር እንሰማለን። እንግዲህ ፍረዱ እስቲ እውነታው ያለው የት እንደሆነ እንግዲህ እግዚአብሔር ነው የሚያውቀው ማለት ነው። ቴዲ አፍሮ አንድ ልንገራችሁ ቴዲ አፍሮ እንዲያንገቱን በቢላዋ እኔ በህይወት እያለሁ ቴዲ አፍሮ ሰይፉ ጋር ከገባ እኔ በቃ ሬዲዮ ምናምን ሁሉ በቃ አልሰራም አላውቀውም ማለት ነው። አይገባም። በፊት ቴዲ አፍሮ ብሎ ማውራት አፉን አይችልም ነበር። ቴዲ አፍሮ ብሎ እንደዚህ ሙዚቃ የሚለው ታዴ ነበር ወይ ጸገነት ናት። ቴዲ አፍሮ እንደዚህ ብሎ እሱ ያቃጥ ቴዲ አፍሮ ብሎ ማውራት የጀመረው ከታረቁ በኋላ። አሁን ቴዲ አፍሮን ኢንተርቪው ማድረግ አይችልም። ቴዲ አፍሮ ሻይለው እሱ እናውቃለን። ስለዚህ ምንድነው እንትነው ጥያቄ የለውም። በቃ አደረገችው። ልክ ነው መሆን ነበረበት። ቫይራል ነው የሆነችው። ቫይራል ስክሮል ስናደርግ እነሱ ናቸው አይደል እንዴ? ተናግሬያለሁ። ሰይፉ ልክ እንደዚህ የሚሆን የጠበቀ አይመስለኝም። ሰይፉ ያረጀ እንዴ በቃ ጫማ ሲለካካው የዛ ሰዓት ላይ ብሎ ስኮሮፓፕ ብሎ ኡቭ አድርጎ ማምጣት ነበር። በምን ተጣሉ? ታቀሳስረኛለች ካሁን ሪከርድ ታስደርገኝ። በምን ተጣሉ ትለኛለች። እኔ በተጣሉበት ተጣልተዋል። በነገራችን ላይ የተጣሉበት እኔ ትክክለኛ ማቀው ትክክለኛ ሞሬተር ቴንኪው ልንገራችሁ አይደለም በሚስቱስ ምናምን አይደለም በሱ ብቻ አይደለም። እኔ እሱን ታሪክ አላቅም። እኔ እንትና ብሎኝ አታቀሳስሩኝ። እኔ እሱን ታሪክ አላቅም። እኔም ማቀው ልንገራችሁ። ለምን ይዋሻል የሚል ፕሮግራም ነበረው ሰይፉ። እዛ ሰዓት ላይ የቴዲ አፍሮ ዘፈንና የሆነ አንድ ሱዳንኛ ዘፈን በእንጀራው ነው የመጣበት ዴፊኒትሊ። ከዛ በኋላ ይሄን ነው ማቀው። ለረጅም ጊዜ እኮ ነው በቃ። እኔ አላቅም ሮዳስ። እኔ ማላቀውን አላቅም። አውቃለሁ ይሄኛውን አላወራም። እኔ በጣም ክብር አለኝ ተናግሬያለሁ። በጣም ነው የምወዳት አምለሰትን። እኔ ቴዲ አፍሮን ኢንተርቪው እንዳደርገው ያደረገችኝ አምለሰት ነች።